ለስለስ ሲል ነው አሪፉ። ናቲ ሁልጊዜም ውዱ ባለቤቴ ያው 2 ጊዜ እኔን ካላጎረሰው እሱ አይበላም፣ ግን እበላለሁ። የት እንደሚሄድ አይታወቅም። ባባ መረበሹን ጀመረ። ባባዬ መረበሹን ጀምሯል። ባባ ካልደፋው ይላል። ምክንያቱም ምግቡን እንደዚህ ከነትሪው አንስቶ ትክክል ማድረግ ነው የሚፈልገው። የሆነ ቁጭ ሲል ደስ አይለኝም። ትንሽ የሆነ ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንግዲህ ቅዱሴና እኔ እንደተለመደው ማለት ነው ከእንቅልፋችን ተነስተን ሻወሩን ወስዶ ቀጥታ ወደ ስራ ገብተናል። እንግዲህ ያው ዛሬ የመጀመሪያ ስራችን እንግዲህ የሚሆነው ያው በመሃል ባባዬ ተኝቶልኛል ብዬ ነበረ። ተነስቶ ነው የሆነ ስራ እየሰራን ሲነሳ ነው የታዘለው እንጂ ተኝቶ ነበር። ይሁት እንዴት እንደሚረብሽ አያችሁት? እጁን አወጣ ምናምን እዚህ ጋር ማለት ነው ለቁርስ ስጎ ምናምን ነገር እየሰራው ነበረ። በጎን ደግሞ እዚህ ጋር ደግሞ ትልቁ ብረት ድስት ደግሞ የተጣደው ክክ ጥቻለሁ። እዚህ ጋር ለስጎ የሚሆን ሽንኩርት፣ ቲማቲም ምናምን ሁሉ ነገር ባባዬ ሳይነሳ ሽንኩርት እንዳያቃጥለው ብዬ አዘጋጅቼ ነበረ። ቶሎ ሶስተኛ ቶሎ የሚከታተፉ ነገሮችን በተለይ የሚያቃጥሉ ነገሮችን ቀድሜ ነው ከታትፌ አዘጋጅቼ የምጠብቀው። ምክንያቱም አይኑን ያቃጥልብኛና። ስለዚህ ምንድነው ማድረግ ያለብኝ እኔ አሁን ባባ ሲነሳ እዚየው ሌሎች የሚሰሩ ነገሮችን መስራት አለብኝ ማለት ነው። በጋቢ እንኳን ታዝሎ ማለት ነው እጁን ግዴታ ነው ማውጣት። ውሃ ደግሞ እኛ ጋር ያው በሳምንት 2 ቀን 3 ቀን እንደዚህ አካባቢ ተጠፋለች። ሲጠፋ ደግሞ ያው ቀርተን ቀድቻ አስቀምጣለሁ ለቃ ምናምን። የኮንዶሚኒየም ስትኖሩ ግዴታ ውሃ በደንብ ያስፈልጋል። ሽታ ያመጣን ውሃ በደንብ ከሌለ ሽታ ስለሚያመጣ፣ ዛሬ ግን ውሃ ስላለች ፈታ ብዬ ነው ስራዬንም ሰሪው። ክክ እዚህ ጋር ውሃ እየጨረሰ ነው መሰለኝ ሊጨምርበት። ክክ ለምሳ እየሰራ ነው በጎን ለጎን ማለት ነው። አንድ ላይ ኪችን ከገባሁ አይቀር ብዬ ሁሉንም ነገር ነው መስራት የምፈልገው እኔ። ስለዚህ ክክ ላይ ውሃ ጨምሬ ያለሁኝ። የስጎ ሽንኩርት ደግሞ እዚህ ጋር ሽንኩርቴን ደግሞ ቀነስ አድርጌዋለሁ ምክንያቱም እንትን እንዳይልብኝ ማን እንዳይቃጠልብኝ። እስከዛ እንፋሎቱ ምክክ ብሎ እስኪበስልኝ ድረስ ማለት ነው ቤቴን ማስተካከል እችላለሁ ማለት። ተነስቼ ከባባ ቀድሜ ተነስቼ ብዙ ነገሮችን ሰራርቻለሁ ማለት። ከባባ ጋር የማይመቹ ነገሮች ለምሳሌ ሊጥ ማብካት ሊሆን ይችላል ምናምን ብዙ ነገሮች አሉ። አዝዮ የምሰራቸው እና አዝዮ የማልሰራቸው ነገሮች ስላሉ ባባዬ ለባባዬ ማን እንዳለ ቦርሳዬን ዝግዝግ አድርጎ ውስጥ ያለ ዕቃ በሙሉ ይወጣል። ሁሉ ነገር ማለት ነው ሁሉም ነገር ዝክ ነው የሚያደርገው ባባ። ስለዚህ ምንድነው ማድረግ ያለብኝ መሰላችሁ? ቦርሳዬ መጀመሪያ እንዴት እንዳወለቀው ራሱ አላውቅም። ይሄው እንትኑን ራሱ ማሰሪያውን ራሱ አውልቆት ነበረ። እሱ ምናምን አስተካክዬ ከዛ ደግሞ ከቦርሳዬ ውስጥ ያወጣቸውን እቃዎች በሙሉ ወደ ቦታቸው መልሼ ቀጥታ ልንወጣ መስራት። እሱ መቼም ቦርሳ ሳነሳና ልብስ ስቀይር ካየ ማለት ነው የምንወጣ ነው የሚመስለው። በጣም ከሚገርማችሁ ነገር ባባ ማን ነው እቤት ከሚቀመጥ ቢወጣ ደስ ይላል። ይኸው ጥላይ ራሱ አልቀረውም። ጥላይን ራሱ ማለት ነው እንደማለት ታውቃላችሁ። አምጪ ሲለኝ እዚህ ጋር እንትኗ ማለት ነው አውልቄ ሰጠዋለሁ ለመጫወቻ። አንደኛ የሚወጋብኝ እንትኑ የጥላው የብረቱ፣ ሁለተኛ ደግሞ ጥላይም እንዳይሰበርብኝ ግዴታ እችን እንትኗ ማለት ነው አውልቄ ሰጠዋለሁ። ይጫወትባታል ማለት ነው። ከዛ ጥላይ ምናምን ገጣጥሜ ሲጨርስ እሱ ስለታዘለልኝ አምጪ ቢልም መስሜ የለኝም እኔ። ይኸው እሱ ራሱ በዚህ እየሾለከ እያየ ነበረ። ደስተኝ ነው ካሁን ብሎ ተዘረጋ ስላየ። ስለዚህ እቃዎችን ማሰብሰብ ጀምራለሁኝ። ያው የልጅና ስትሆኑ በመሀል ደግሞ ሽንኩርቴም እንዳይቃጠል እየሄድኩ ያለሁኝ። ይሄኛው ስቶፍ በቃ ቀስ ብሎ ከልቡ የሚያበስል ነው። ያኛው ትንሽ ፍጥነት አለው የሀገር ውስጡ፣ የውጭ ደግሞ ፍጥነት የለውም። ቀስ እያለ ነው የሚያበስለው እንዳይቃጠልብኝ። በዚህኛው ነው የማደርገው። ትናንትና ሱቅ ሄጄ ለጓደኛዬ ማለት ነው ልብስ ገዝቼ መጥቼ ነበረ። ያው እግዚአብሔር የፈቀደ ቀን ማለት ነው እንደ እግዚአብሔር ፈቃድ ከቤተክርስቲያን መልስ እሑድ ሄዳለሁ ብዬ አስቤያለሁኝ። ስልክ በየቦታው ነው የኛ ቤት። ባባዬም በራሱ እኛም በራሳችን ሁላችንም እንደፈለግን ነው የምናድረከርከው። አጀሬ ካገኛቸው ግን ከተናደደ የወረውረዋን አይገልጸውም። አስባችሁታን እዚህ እንትን ላይ ከወረውረው መቼም አይተርፍም። አባትም አንዳንዴ እኮ እንደ እናት ነው ልጄን ይበርድብኛል አልብሹ ምናምን ብሎ ታሰረ። እቃዎቹን መሰብሰብ ጀመርኩኝ። ሶፋው እንደፈለግን ስንራገጥበት የምናመሸው ባባና እኔ መንቅርቅር ብሎ ነው የሚያድረው። ሁሌም እቃው በቃ በየቦታው ነው የሚዝረከረከው። የምር እኔ ቤት ነው ሁላችሁም ልጅ ያለበት ቤት ነው። የሽንኩርቴ ነገር ያው በየደቂቃው እየሄድኩ ነው ማያት። አስባችሁን በ130 ብር ተገዝቶ ሽንኩርት ቢቃጠል መቼም በዛ ላይ ስጎ በዛ ያለ ነው። እናደዳለሁ። ከምንም በላይ ከገንዘቡ በላይ ጉልበቱ ማርያምን ባባዬ ጋር ታገዬ ዘይት አሁን እንኳን ሞስ ለነገሩ እኔ ዘይት ብዙ ተጠቃሚ አይደለሁም። ያን ያህል ዘይት አልወድም። ከበፊቱ ቀንሶልና መሰለኝ። ለምሳሌ ይሄን የገዛሁት በ2150 ብር ነው። በፊት ግን 2450 ምናምን ገብቶ ነበር። አሁን ኡመር የተወሰነ ቀንሶልና ማለት ነው። እዚህ አሁን ሽንኩርቴን ዘይት ጨመርኩበት። በእንፋሎቱ መከክ ብሎ ስለበሰለልኝ በቃ ከዚህ በኋላ ቶሎ ማየት አለብኝ ዘይቱ ጋር እንዳይቃጠልብኝ ማለት ነው። በእርግጥ ቀንሼዋለሁኝ ስራ በጎን ስለያዝኩኝ
ቀንስ አድርጌዋለሁኝ። ስራዬን ቶሎ ቶሎ ለመስራት ቀንሼዋለሁ። ቀስ እያለ በደንብ ሆኖ መብሰል አለበት፣ ስጎ ስለሆነ ብዙም እንዲፈጠር ስለማልፈልግ። ይሄም እዚህ ጋርም ደግሞ ከፍቼ ሳየው ክኬም ደግሞ ጥሩ ሁኔታ ነው። በደንብ ክክ በነገራችን ላይ በደንብ አድርጌ ነው የማጥበው። እኔ ክክ እወዳለሁኝ። በእርግጥ ጨጓራን ያመኛል፣ ግን በደንብ ነው የማጥበው። በደንብ ከታጠበ ኢቨን እንትን እንኳን አራፋ የለውም ብከር ነውም አይፈስም ማለት ነው። አያችሁት? እሳቱ በጣም ኃይለኛ ነው፣ ግን አይፈስም። አሁንም ተመልሼ ወደ ሳሎኔ ተመልሼ አሁን ወደ ጽዳት መጣሁኝ። ይህ ቆሻሻው ደስ አይልም? ቆሻሻው አቤት! አሁን ይሄ ሴት ያለበት ይመስላል። እቺ ነገር ደግሞ ማለት ነው ባባም እኔም ስንጠላት ቤት ሳጸዳ በየቦታው አላጣትም። በቃ በዛም ሲሄድ በዚህም ሲሄድ የናቲ ንብረት ናት። ስለዚህ ያለው አማራጭ ወደ ቦታው ትጠረግና ትመለሳለች። ከዛ ቻርጀር አደርጋታለሁ። ምክንያቱም ናቲ ለስራ ምናምን ስለሚፈልጋት ቻርጀር አደረኩላት። ቻርጀር አድርጌልታለሁ። ከዛ ቀጥታ ወደ ቤት ጠረጋ ይገባሁኝ። ይሄ ታይላንዱ ምናምን የባባዬ ምንጣፍ ሲነሳ ምንጣፉ ላይ ለሱ መጫወቻ ብዬ እንትን ያልኩትን ሃይላንዱ በካልቾ ጎናት ሲመልስልኝ ኤነርጂ በጣም ነው የምወደው። እውነት ለመናገር ኤነርጂ እንዴት በለው በካልቾ ብዬ ናቲ መታወት። ምንጣፉ ሲነሳ ውት ቆሻሻው ማለት ነው እንዳለታች ነው የሚቀመጠው። ስለዚህ ደግሞ ያው ባባዬ አሁን ሁሉ ነገር ወደ አፉ ስለሚያደርግ ዳዴም ስለሚል ያገኘውን ነገር ወደ አፉ ስለሚያደርግ ቶሎ ቶሎ ነው ቤቴን የማጸዳው። ግን ያው ብዙ ጊዜ ግራውንድ ስለሆነ የኔ ቤት ቆሻሻ ከየት እንደሚመጣ አላውቀውም። ቶሎ ቶሎ ነው ቆሻሻው የሚመጣው። እኔ ያጸዳው ስል እሱ ተመልሶ ቆሻሻው ይመጣል። እዚህ ጋር ምንጣፉ የባባዬ ምንጣፍና አጣጥፊው ስለነበረ ወንበሮች ላይ ወንበሩ ስር በእርግጥ ቆሻሻ የለም። ጠረጴዛውን ወደዚህ አምጥተን ነበር የበላ ነው። ትናንትና ጽድት እንዳረኳ ውሉሉል እንዳደረኩት ወደዚህ አካባቢ ስላልመጣን አልቆሸሸም። የቆሸሸው ሶፋው አካባቢ ነበረ። በእርግጥ ትናንትና ወጥቼ መጥቼ ስመለስ ራሱ ማለት ነው ማርያም ሶፋውን አንስቼ ምናምን አጽዳድቼው ነበረ። ያው በየደቂቃው ነው ቤት የሚቆሸው፣ እንዴት እንደሆነ አላውቅም። ውሃይ ደግሞ አብዛኛውን ኪችን ውስጥም እንደዚህ 10 ሊትሮችን ስለምጠቀም ብዙ ጊዜ የምጠጣውን ሳሎን ነው የማደርገው እንዳይቀላቀልብኝ እየፈራው ማለት ነው። ይሄኛውን አልጥለውም ማለት ለዕቃ ማጠቢያ ምናምን ውሃ ቀዳበታለሁኝ። አንዳንድ ጊዜ እንደውም ለምግብ መስሪያ ራሱ ከምገዛ እያልኩ ብዙ ጊዜ 20 ሊትሩን እገዛለሁ። አንዳንዴ ደግሞ ከናቲ ጋር ወቅ ለማድረግ እንወጣና የሆነ የሚቀዳ ንጹህ ውሃ አለ፣ ከዛ ጋር እንመጣለን። የቧንቧ ውሃ ምናምን አለ። የቃና ነገር እኮ ባባዬ በጣም ቃና የሚወደው አያችሁ። ይሄ 20 ሊትሩን አሁን ለምግብ የምጠቀመው ብዙ ጊዜ ኮንዶሚኒየሞች የታንከር ውሃ ስለሆነ ታንከሩ ስለማይታጠብ ቆሻሻ ምናምን የኖረውን ከዕቃ ማጠቢያ ውጭ ሌላ ነገር አልጠቀምበትም። ለምግብ ምናምን ራሱን አልጠቀምበትም፣ ደስ አይልም። የምር ከሆነ ዕቃ ከባልዲም ከሮቱም ራሱ የዕቃ ጥቤበት ስጨርሶ ታች ላይ ማን የሆነ ስርክርክ ያለ ነገር አለው። ስለዚህ አይናችን ስለማያየው ምንም ፈልቶ በስሎ ወይም ፈልቶ ቢንጠቀመውም ግን ብዙ ጊዜ እኔ ወይ 20 ሊትሩን እገዛለሁኝ። ያን ያህል ናቲና እኔ ብቻ ስለሆነ ባባዬም ብዙ ምግብ ስለማይበላ ወይ እንትን እላለሁ ወይ ደግሞ ናቲና እኔ ወክ እያደረግን እኔ በ5 ሊትር 20 ሊትር ምን ነው ናቲ ወጡ በመሃል ማለት ነው ተሰራ። ክካችን ተሰርቶ አልቆ ጨው ምናምን ተጨምሮ ማለት ነው ለምሳችን ቀዝቀዝ እንዲል። ይሄ ቅመም የምር ማን ከወልዲያ ነበር እንትን ብዬ ገዛዝቼ የመጣሁት። ምን መሰላችሁ? ከሞን የሚባለውና ቀራፋ አለው። ከዛ ደግሞ ኮረሪማ። ሶስቱ እንዴት እግዚአብሔርን ወጥ እንደሚያሳምር እዩ። ወጡ ትንሽ ቀጠን ያለ ይመስላል። ክክ ሲሆን ትንሽ ቀጠን ሲል ይሄው እንደዚህ ማለት ትክ ሲል ማለት ነው። ክክ ማለት ነው። በጣም ሲወፍር አልወድም እኔ። ሲቀዘቅዝ እንደነገርኳችሁ ስለሚወፍር ክክ በተፈጥሮ ሲቀዘቅዝ ይወፍራል። ጨው ጨመርኩኝ። ከዛ በኋላ ምንድነው ማድረግ? ቀጥታ ቅመሜን ካጠፋው በኋላ ልክ ቅመሜን ጨምርበታለሁ። ማርያምን ስጋም ሰራው ምንም ሰራው በጣም ነው በቃ ወጥ የሚያሳምረው ይሄ ቅመሙ ማለት ነው። ደስ ብሎኝ እንደምሰራ የሆነች ጓደኛ ደግሞ ምንድን ነው ቅመምሽ ምናምን ብላኝ ነበር። እምቤቴ በጣም ስጋ ላይ በተለይ እንዴት እንደሚጥም ሁሉም ቦታ ማለት ድንችም ሰራው ምንም ሰራው በጣም አሪፍ ነው። በቃ ስራችንን ጨራረስን። ምሳ ሰዓት ደረሰ። ምሳው ተሰራ። አባትና ልጅ ይዋችሁ አባትና ልጅ እዚህ ጋር እየጨፈሩ ነው። ደስ አይሉም? ይሄዳሉ እያሉ አጅሬ እናት ደግሞ አትሄድም እያለው ነው። ምሳችንን እየጠበቁ ነው ማለት ነው። ይህ ባባ ካልወረድኩ እያለ ነው። እናቴ ደግሞ መንገዱ ተዘግቷን እያለው ነው። ብቻ ያው እንግዲህ ወደ ምሳ ሰዓት ደረሰ። ሁሉም ነገር ከቁርስ ሰዓት ምናምን ያው ብሎግ ስለሆነ ቀኑ ሙሏችንን ስለማሳያችሁ ምሳ ሰዓትም ደረሰ። ምሳው ተሰርቶ ነበር። ሰላጣ ምናምን ከትፌ ነበር። ይሄው እንጀራችን ምናምን ቀረበ። ባባዬ እንዴት ደስ እንዳለው። ምክንያቱም ይሄ እንጀራው አጠገቡ ቢሆን ፍትፍት ማድረግ ይፈልጋል። በእጁ ማለት ነው ቡጭቅጭቅ እያደረገ መሬት ላይ የመጣል ፍላጎቱ ልነግራችሁ አልችልም። ማርያምን
ወዳፉ እኮ ጭራሽ አያደርግም ምግብ እንደዚህ ወዳፉ ምናምን አያደርግም። የመንፈቅ ልጅ ሁሉም ወዳፌ ይባል ነው። እሱ የሚፈልገው መሬት ላይ የወደቀ ነገር ካነሳ እንጂ ምግብ አሁን ስንሰጠው ወዳፉ አያደርገውም። ያው ቃሪያ እኔ ሁሌም ማለት ነው ቤታችን አይጠፋም። በጣም የምወደው ምግብ ቃሪያ በጣም ነው። ስንግ ቢሆንም ባይሆንም ማለት ነው በጣም ቃሪያ እወዳለሁ። እናቴ እንኳን ቃሪያ አይወድም። ስለዚህ ከዚህ ጋር ማንቅ አተርከክና ሰላጣ። እኔ እንደነገርኳችሁ ቆስጣ አሁን በክረምት ላይ ብዙም ፍላጎት የለኝም፣ አልወድም። ምክንያቱም ንጽህና ያን ያህል አይኖረውም። ጎመና እንትን እኔ ብዙም አይደለውም ማለት በክረምት ምናምን እንደዚህ ሁሉም በየቦታው ሽንቱን ስለሚሸና እዛ ሁሉም ቦታ ስለሚበቅል ቆስጣ ይሄ ኖርማል ጎመን የጓሮ ጎመን የሚባለው እናንትን አስቸጋሪ ነው። ይኸው ክካችን አያችሁት? ቅድም ቀጭን የሚመስለው ክክ አሁን ላይ ይኸው እንደወፈረ ይኸው ወፍራም እንደውም ትንሽ ነው ቀጠን ማለት ነበረበት። እዚህ ጋር ምንድነው በቃ ቀለል ያለ ሰላጣን የምወደው ከቅጠሉ ውጭ ነው ያለው ነው ሁሉም ነገር አለው። አቮካዶ ለዛሬ ለጊዜው አልነበረኝም። አቮካዶ በጣም ነበር የምንወደው ናቲ ምን የምንወዳለን፣ ግን የዛሬው ሰላጣችን ላይ አቮካዶ የለውም። ካሮት አለ፣ ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም አድርጌ ነው ብዙ ጊዜ የምንሰራው ማለት ነው። ከዛ በኋላ በቃ ባባ እንግዲህ ማለት ነው ካላጠፋው ነው የሚለው ትንሽ ቀጠን ካላፋሳ ስላደረግበት ነበር። እንዳያችሁት ወፍራም ክክ ሲቆይ በጣም ነው የሚወፍረው። ቲማቲም ተሰጠ አይበላውም። እሱን አሁን እያጨማለቀ ነው። ቢበላው ደስ ይለኝ ነበር፣ ግን እያጨማለቀ ነው። መሬት ላይ ሶፋ ላይ ተቀመጥና ቲማቲምን አጨማቅ ቢባል እንኳን እምቢ ብሎ ካልደፋሁ እያለ ነው። ይኸው ብላ ተባለ። ከእጁ ላይ ከሱ እጅ ላይ ቀመስኩኝ። በቃ ወደ አፍ አደረግ ብዬው ነበረ። እያየው ነው፣ እየፈተፈተ ነው በእጁ ማለት ነው። የእውነት እናቶች ግን ኧረ በስመ አብ እግዚአብሔርን እኔ እንጃ። እናቴ አሁን 5 ልጆች ነን ማለት ከኔ በላይ 2 አሉ፣ ከኔ በታች 2 አሉ። እኔ ከመሀል ነኝ። 5 ልጆቿንም እንደዚህ እንደኔ ሆና ነው ያሳደገችው ማለት ጀምሬያለሁ። ጌታን እንዴት እንደሚረብሽ ባባዬ እንደዚህ እየረበሸ ነው መቼም። በስመ አብ እነሱ ግን እኔ ጽናታቸው ብርታታቸው በቃ በጣም በቃ እኔ እንጃ ጀግና ናቸው። እመቤቴ እኔ በጣም ሰነፍ ነኝ። ምግብ ራሱ ብላ ብዬው ካልበላልኝ በቃ ራሱ ጉዳይ ምናምን ብዬ እተዋለሁኝ። ትዕግስት የሚባል ነገር የለኝም። እና ይኸውላችሁ ያው የቀን ውላችን ይሄን ይመስል ነበረ። ከምሳ በኋላ ደግሞ ቡና ይቀጥላል ማለት ነው። እንዴት እንደማየው ባባዬ ነው በቃ እንዴት አድርጌ ሄጄ በደፋሁት ነው ሀሳቡ። ገብታችኋል? ግን በቃ እኔ ደግሞ አደፋም ተብሏል። እስኪ ቢበላል ልሞክረው አስቤ ያለው ምግብ ግን እሱ ደግሞ ምግብ አይፈልግም። መድፋት ምናምን ነው። ሽሮ በነገራችን ላይ እንትን ላይ ቅድም መጀመሪያ አካባቢ መጥበሻ ላይ ነበረች። ሽሮ ሰርችለት ነበር፣ አልበላልኝም። ይሄ ምሳችንን በላን ጨረስና ከዛ ምንድነው ቀጥታ ያው የተለመደው ናቲ ምንድነው ቡና በጣም ነው የሚወደው። ወደ ቡና ቶሎ ወደውኑ ማለት ነው። እግዚአብሔርን ጎን ለጎን ነው በቃ ቡናው እኔ እንትን እስክል ድረስ ቡናው እየፈላ ነበር ምሳ እስክንበላ ድረስ። ናቲ በጣም ነው ቡና የሚወደው። እኔ ደግሞ ቡና አልወድም። ያው እኔ ራሱ ቡና ባለመጠጣቴ ባለመውደዴ ናቲ ብዙም ደስተኛ አይደለም። ምክንያቱም ለሱ ሁልጊዜ ቡና ሳፈላ እየተነጫነሽኩ ስለሆነ እሱ ደግሞ አንቺ ብትጠጪ እንደዚህ አትሆኝም ነበር ምናምን ይለኛል። ምን ትላላችሁ? ቡና ትወዳላችሁ እናንተስ? እስቲ ኮመንት ላይ አሳውቁኝ። እኔ ቡና ፍላጎት የለኝም። ቡና ሻይም ሱስ የለብኝም እግዚአብሔር ይመስገን። ናቲ ግን ምግብ በልቶ ቡና ካልጠጣ በቃ ከባድ ነው። ባባዬ አሁንም ጀበናይቱን ካልሰበርኩ እያለ ነው። አንዴ ማንኪያ ቢሰጥ አንዴ ኩባያ ቢሰጥ መስሚያ የለውም። ቡናይቱ ልነግራችሁ አልችልም። አስባችሁታል? ምሳ እስክንበላ ድረስ በደንብ ድብን ብላ እየበሰለች ነበረ ቀስ ብላ እና ቆንጆዬ ቡና የተፈላለት ናቲ ዛሬ በቃ ቀኑን ሙሉ ብሩህ ሆኖ ነው የሚውለው። ከቡና ከጠጣ በኋላ ያለው ሰዓት ማለት ደስ ብሎት ነው የሚውለው። ይሁን ያንስቼ እስክሰጠው ድረስ እንኳን ማለት ነው አይጠብቅም። ናቲ በጣም ቡና ስለሚወድ ማለት ነው። እዚህ ጋር ጭሳችን አለ። ጨስ እያደረግን ነው። የወሎ ጭስ አደስ የምታውቁ ከሆነ ማለት ነው። አደስ ምናምን ነበረኝ፣ እሱን እያጨስኩ ነበረ። ያው ትንሽ ቀነስ አድርጌዋለሁ ማለት ኮንዶሚኒየም ስለሆነ አንዳንድ ጊዜ በደንብ ነው የማጓፍጠው፣ አንዳንድ ጊዜ ደግሞ ትንሽ ቀነስ አድርጌው በትንሹ ነው። ቀስ እያለ ነበር ሲጨስ የነበረው ወይራ ምናምን ስላለው መስል ነበር። ውዶች እናንተ እስጋ ውሎ እንዴት ነበር? ባባዬ አሁንም መረበሹን ቀጥሎበታል። ወጣኑ በኋላ ቀጥታ ቅዱሴና እኔ ወደ ክላሳችን ሄድን። ባይ ባይ፣ ይመቻችሁ።